ሃይሚን ነው የምታስበው። መሲ ልጅቷ እኮ የኔ ፍቅር እያለች ያለች እውነት ተነጋገር። በሃይሚ ብቻ አይደለም እየተናገረች ያለችው። እሺ ሃይሚን አዳምጪ መጀመሪያ። እደቢ አቁሚ፣ አታጣይ ባንዲራቸው። እነሱ ስትባይ ለምንድን እዛ ታደርጊያለሽ? እነሱ እኮ ያሉት ባንዲራቸው። እኛም እኮ አብዛናችሁ ተተባብረን ነው እንጂ እኛ ከእናንተ እንብሳለን። ገብቶሻል? ስለዚህ ለባችን እንብሳለን ሳይሆን አንቺ ማነሽና ነው የምትበሺው? አብርጂ በሸረቃ ባቢን ማትዋጊ እንዴ? እንብሳለን እኛ ምን እንነሳለን? ከዛ እኛ ማንም አያንስም። ምላስ ነው፣ ሁሉም ምላስ ይዟል። እናቱ ሁሉም ምላስ ሌላ በስርዓት የሚያወራ ሰው ይግባ። አስወርጃቸው፣ እነዚህን አስወርጃቸው እና ሌላ በስርዓት የሚያገባ ያውራ እንዴ? አስወርጃቸው። ምንም የሚሞክረው እንዴ? ፉከራ ነው እንዴ? እዚህ ጋር ስትጣል ነው የመጣሽው። ሴትዮስ እርቅ ልታወርጅ ነው የመጣሽው። የመጀመሪያው ስህተት ሊያስቆም ሲቸገር እናንተ ምላስ ከሆነኛ ወሰላም ሞክል ምላስ ይበሳለን። እኛ ልጆቹን ልናስቆም ነው። ያልተገረዘ ከያሽኛ ጥፍ ያልተገረዘው ነው የምንዘረጋብሽ። አላወቅሽንም እናቴ፣ አላወቅሽንም አይደለም። እኛ እኮ ሀናን ልጅቷን ልናስቆም ነው እኮ የመጣ ነው። ምን የሚያስቆሙ ልጅቷ ሃይሚ ምስኪን ነች፣ እቺ ምስኪን ነች። ዘብዝቁልን ንኩልን አላሉ እንዴ? ምን አገባቸው እነሱ ብቀዮች እንዴ? እነዛ ጋር እየተስማሙ እየተፋቀሩ እነሱ እዚህ ጋር ያጨበጭባሉ፣ ያቸረግዳሉ። ልጆቹን ተዋቸው። መግዲ ሲሚኝ ሀናን ሲሚኝ ማለት ነው። ጠዋት እኔ እናንተ ተ ያላችሁን ተኩት አይደለም። ከዛ ዘቅዝቆኝ ሻውሽ ያርጎኝ ሄጄ አንሺ አልኮት አላረሰም። አንቺ ማንሽ ብላ ሳደበች መጥቼ ለዛ ከነጭራሹ ኧረ እባካችሁ ተው እንጂ ተረጋጊ። ቆይ ተረጋጊ። ሀናንዬ አንድ ጊዜ አትናደጂ። ቆይ አንዴ ሀናንዬ አንድ ጊዜ ወይ ደግሞ አዳኞች ላይሆኑ ይችላሉ። የዛ የቡቸራ ነው ምናምን። ቆይ ሀናንዬ ስሚ ሀናን ስሚ አንድ ጊዜ እኛ የቦቸራም ይሁን የምንም ይሁን አሁን አይመለከተንም እኛ ማለት ነው። ይኸውልሽ እነሱ እኛ አሁን እዚህ የመጣ ነው እቺን ልጅ አቁሚ ልንላት ነው አይደል እንዴ? እኛ ከሷ አንብሳለን ብላ እዚህ ጋር ለመጨፈር ሳይሆን የመጣ ነው። ልጅቷን ታይ ያልናት ነው። እነሱም ደግሞ እዛ ሄደው የእነሱ ልጆች እሷን የሚሰርቡ ካሉ ሃይሚን የምታው ይሄ ነገር ይቁም ብለው ማስቆም ነው ያለባቸው እንጂ እኮ እንደ ሰው ልጅ እንነጋገር እያልናት ነው ያለ ነው እንጂ እዚህ ፉከራ አይደለም። ምን እኮ ይሳደባል፣ ግን እንዲህ አይደለም መነጋገር። ማንም ሰው ፍራቻ የለውም፣ ግን እንደዚህ አይደለም መነጋገር ያለብሽ። እኛ እኮ እዚህ ጋር አሁን የእኛ ሃይሚ ተዘግዝቃ እኮ አይደለም የገባነው። ግን ስለተዘቀዘቃች ስለ እንትን ስላለች አታይልንን አይደል? እናስቆማታለን የገባነው። አታነቡም። እስኪ ሪችን አስገቢያት። ከቅድም ጀምሮ መረጃ አለኝ እያለች ነው። አታነቡም እያለችን ነው። እስኪ አስገቢያት። እያነበብኩ ነው። ሪችዬ አስገቢያት። ናቸው እየተቃቃቁ ምን እያሉ ኧረ ሴቶች ናችሁ ባካችሁ ራሳችሁን እንትን በሉ። ልጆቹን ተውና ራሳችሁ ተግማሙ። ምን ሚሬሪችን አስገቢ። ሽንት ቤቱ መጀመሪያ እንግዲህ የማዳብሽ ገማምቷል። ይሄን ጊዜ ጌታ ምስክሬ ነው። እሷ ራሷ ማዳብ ራሱ ቶፖ አስገቢያት። ምረት እንትናን ሪችን አስገቢያት። ልጆቹ እዛ በፍቅር እየኖሩ ሲመጣው ገስት ላኪ ናት። ግቢ ገስት ላኪ። ከሁለቱ ልጆች ውረዱ። በቃ እነሱ አንድ ናቸው። ይሄ ተቃቅፈው መጥተዋል። ምን ታመጣላችሁ እንዴ? እንዴ አረፋው ሼም ነው። ሪችን ታበያት መህሬ ሪችን ስሚ። ፋፊንም ማስገቢያት፣ ሪችንም ማስገቢያት። ሚሬ ስሚ። ሪችንም ማስገቢያት፣ ፋፊንም ማስገቢያት። ገስት ላኪ። ፋፊዬልስ ገስት ላኪ ላለች አንድ በቃ እነሱ ትተዋል አሉ። አንስተዋል። ኧረ በእናታችሁ ሴት ናችሁ። ሃይሚም ሴት ነች፣ ግምጃውም ሴት ነች። ይኸውላችሁ እዚህ ጋር የመጣችሁ አዳኞቹ አይደለም። ሄዳችሁ እሺ ጨረቃ ፋሚሊዎች ናቸው የዘቀዘቋት የሚሰድቧት። ሚሬ ተኝታለች እንደ ገስት ውስጥ አስገብታን። አንቺ ልጆቹን አስገቢ። እንፍታ ተባባልን አይደል? በንግግር እንፍታ ተባብለን አስገባናችሁ። አንቺ ደግሞ ትዝችብናለች ጭራሽ ከእናንተ እንትን የለኝም ሞኔተር የለኝም እኮ ፋፊ እያስገባሽ ነበረ።
አንቺ አስገቢያት ሚሬ ፋፊ ምሬ አስገቢያት ምረት እያስገቢያት ተኛች እኮ ምረት ለስራ ሄዳ ይሆናል። ጆይን ብለሽ ግቢ ላ ብላለች እኮ ገፍት ልክ ያለው አለች እኮ እሷና ወይ አንዴ ተረጋጉና እዛም ያሉ ይብረዱ። ዘም ልጆቹ ብታያቸው ፏ ብለዋል። እግዚአብሔር ደስ አይሉም። አላያችሁም እንዴ? ደስ አይሉም። ፍቅር በፍቅር ሆነው ኧረ እፍረት ነው ሼም ነው እንዴ! ልጆቹን ተዋቸው፣ ተፋቷቸው። አንዳንዶቹ ደግሞ አሉ ሀናንዬ፣ አንድ ነገር ልንገርሽ። አንዳንዶቹ ከዚህ በፊት የሆነ የከሰረ ነጋዴ በሀይሚ ፎሎ ሸቅለው ማለት ነው። ሌላ ፎሎ ፍለጋ ደግሞ አሁን ወደ ግምጃ የተገለበጡ አንዳንዶቹ ሻሾች ናቸው። እንደናንተ አይነት ሴቶች እንኳንም ሄዱ እንኳን ወጡ። እኛ ከኛ ተጠርገው እንኳን ሄዱ እንዴ! ዝምባሞች ናቸው። ዋው የፎሎ ለመዘግናት ስላየው ነው እኔ ለፎሎ ለመለቃቀም የዚህ ፎሎ አጠራቀመች። ፎሎ አላድግም ሲላል ደግሞ ወደ ሌላ ተገለበጣች። ግጥም የምትገጥናቷ ገጣባ ቆይ አንቺን ላገኘሽ እኔ ነኝ እንትን የምልኝ እንደ ዶሮ 12 ቦታ መገነጣጥ። አሁን አስገቡ አንድ ሰው ምረት። እቺ ሴትዮ ልትገለብጠን ነው ወይ ምንድን ነው?